አልነበርኩም ትምህርት ላይ ሶ 9ኛ ክፍል 10ኛ ክፍል ኦን ታይም ነበር የምባለው ስሜ ባጥር ምገባበት ሰዓት አለች ሰዓቴን አክብሬያት ባጥር ምገባበትን ሰዓት ስለምመጣ ኦን ታይም ነው የሚሉኝ ልጆች ኦን ታይም መጣ በሰዓቱ ነው ባጥር ነው ምገባው ባጥር ነው የምወጣው ያ ፕራውድ ሆኜ ማውራቴ ሳይሆን ላይክ እነዛ ነገሮች ዋጋ አስከፍሎኛል ዛሬ ላይ በጣም ዋጋ አስከፍሎኛል ግን ላይክ ያለፈ ታሪክ ነው ያለፍኩበት ነው ሶ እንደዛ አሳልፌ ነው ያደኩት ግን ያ ባይሆን አሪፍ ነበረ በነገራችን ላይ ያለፈን ነገር መናገር ምንድነው ሰው ጥሩ ጎኑንም መጥፎ ጎኑንም ይየው በነገራችን ላይ ሰዎች ሲናገሩ ከዛ ለሱ የሚበጀውን ይወስዳል ከውስጡ ማለት ነው ከዚህ ጋር ተያይዞ ባቢዬ ሌላኛው የኛ ሀገር ወላጆች አንድ ተማሪ የሚያልፍለት በትምህርቱ ብቻ ነው ብሎ ያስባሉ አንተ በዛ ላይ ያለ መረዳት ምንድነው በትምህርት ብቻ ነው የሰው ልጅ ወይንም ተማሪ የሚያልፍለት ለዚህ የማህበረሰባችን አስተሳሰብ እኔ የኔ እንትን አስተማሪ ይሆናል ብዬ አስባለሁ እኛ ቤት ውስጥ የሚታሰበው እኔ የመንግስት ሰራተኛ እንደሆን ብቻ ነው ሶ ከሳድግም የእንትና ልጅው ምን የመሰለ የግብርና ሙያተኛ ነው የእንትና ልጅው የተከበረ ፖሊስ ነው እናም እንደዛ ስባል ነው ያደኩት እንትናን የው ተከበረ ሐኪም ነው እናም ስባል ነው ያደኩትና እኔ የምፈልገው አርቱን ነበር ላይክ አሁን በቲቪ ያኔ እነ ዳዊትን እነ ኢዮብ ዳዊትን እና ምን ሳይ እኔ እንደነሱ ነው መሆን የምፈልገው እኔ የነ ባባ ጓደኛ የነ ማንዴላ ጓደኛ ነው መሆን የምፈልገው ምናምን ስል ላይክ እንትን ጉም እንደዘገና አይነት ሰው የማይጨበጥ ህልም ነው የምታወራው ከዚህች ሀገር እንዴት ወጥተህ ነው ታዋቂ የምትሆነው ምናምን እየተባሉ ላይክ ትምህርት መማር ጥሩ ነው ለሚፈልግ ሰው አገኘኝ መማር ጥሩ ነው ግን መማሩን ለሚፈልግ ሰው ብዬ ነው ማምነው ለምሳሌ ሁሉም ነገር የምትፈልገው ሙያ ትምህርት አለው አንተ ጋዜጠኛ መሆን ነው የምትፈልገው የጋዜጠኝነት ትምህርት አለ ግን ቴክኒክና ሙያ ተምር የሆነ ስራ የሆነ ነገር አግኝና የሆነ ነገር እኛንም እርዳን እየተባልክ ከምትፈልገው ነገር መጎተት ነው ትንሽ ስነልቦናችንን የሚጎዳው ብዬ አስባለሁ ሶ እኔ አርቲስት መሆን ከፈለኩ ወይንም ሴሌብሪቲ መሆንና ሶ ኢንተርፕረነር መሆን ፈልጋለሁ ስል ይሄ ሙያ ነው ይሄ ትምህርት ነው መማር ይችላል ይሄንን የምትማርበትን መንገድ ማመቻቸት ይችላል ግን ያ ሩቅ ይሆንበታል የኛ ማህበረሰብ ሩቅ ነው እዛ ጋር አደርስም ከየት መተህ ነው አንተ የምትሆነው እነዛ ዘመድ ስላላቸው ነው እዛ ጋር የደረሱት ነው አይደለም ኢንተርቪያቸውን ስሚ የነ ሰራዊት ፍቅሬን ከትንሽነት ነው ወደ ትልቅ ሄዱት እኛም እንደርሳለን ስትል አያምንም ቤተሰብ ከዛ ሁለተኛ ዓመት ተማሪ ያለው ኮሌጅ በቃ አታስተምሩኝ እኔን አዲስ አበባም ዘመድ የለንም አይደል እኔ ልሂድ በቃ ዝም ብዬ ልሂድ እና አላጣም ማረፊያዬን እኔ የምፈልገው አርት ነው በሚል በግድ ነው ወጣሁት በግድ በቃ አልማርም እኔ 2 ዓመት ተማርኩ ሳልፈልግ ኮሌጅ ላይ ኮሮና ገብቶ ከእንደገና ድገሙ ተባለን 1 ዓመት እኔ በማልፈልገው ነገር በእናንተ ምክንያት በእናንተ ግፊት ለምንድን ነው ትምህርትም ደግሞ እዛ ጋር ብሄድ እኔ በ1 ዓመት ውስጥ ስኬታማ ልሆን እችላለሁ በግድ ነው 2013 አካባቢ አስታውሳለሁ ትምህርቴን ኮሌጅ መማረውን ትቼ አዲስ አበባ ወጥቻለሁ ብዬ ደወልኩላቸው እኛ ሀገር ትራንስፖርት የምትመጣው በቀጥታ አይሱዚ ያገኘው የሰፈር ሙዝ የጫና አዲስ አበባ የሚመጣ ወጣው ጣስኩ ነው ወደ አዲስ አበባ ስመጣ እዚህ የሩቅ ዘመር ነበረን ምናምን ተደወለላቸው በቃ እሱ እየመጣ ነው ተቀበሉት ተባለ የአዲስ አበባውን ህይወት እንመለስበታለን ባቢዬ እዚሁ ከትምህርቱ ጉዳይ ሳንወጣ ስለዚህ ስናጠቃለለው የትምህርቱ ጉዳይ መማር ለሚፈልገው የሚፈልገውን ነገር ሳፖርት እናርገው ሶ አሁን እኔ በግድ ነው እንደዛ ያወንኩት ግን ነገ ላይ ልጄን እንደዛ አላረገውም አሁን ታናሽ ወንድም አለኝ ትምህርት ይማራል ግን ልጁ መሆን የሚፈልገው ኳስ ተጫዋች ነው ሶ እኔ ላይ የሆነ ነገር እንዳይደገም ከልጅነቱ ታናሽ ወንድሜ ላይ ኢንቨስት ማድረገው ኳስ ነው አካዳሚ ያስገብቻለሁ የተለያዩ ትጥቆችን በማሟላት የተለያዩ እንትን ታብሌት ገዝቼለት እንትኖችን እንዲያይ ይሄ ትሬኒንጎችን እንዲያይ በቃ ማየት ያለበት እግር ኳስ ተጫዋቾቹን ትልልቅ ደረጃ ላይ ደረሱትን ለምን እነዛን እያየ ባደገ ቁጥር ያለች እነዛን የመሆን እነዛ ጋር የመሳባቅሙ ከፍ ይላል ይዛለች አገኘኝ እዛ ጋር ካለውም ነገር ይርቃል ነገሮችን እሱ ለሚፈልገው ነገር ስታቀርበው የሆነ ሰው እርምጃው በሚገርም ስፒድ ይሆናል ሶ ምንድነው ሰው የሚፈልገው ነገር ካለ መጀመሪያ መጠየቅ ምንድነው መሆን የምትፈልገው ይሄንን ነው ኦኬ ይሄ ላይ እኔ ላግዝ ባልችል የሚችል ሰው ላገናኝ የሚችል ዘመድ ጋር ዋጋ ላስከፍል ብሎ ዋጋ ቢከፍል ይሻላል
እንጂ አይ እንትን ነው ምርጥ እንትን ተማር ምናምን ብለህ ልጅን አስገድደህ እንትን ማድረግ መግደል ነው። እኔ እንደማምነው ልጅን መግደል ነው ብዬ ነው የማስበው። ልጅ ግን የሚፈልገው ነገር ላይ ከተማረ ጎበዝም ይሆናል፣ አንደኛም ይወጣል፣ ይሸለማል። የግድ እኔ በኢንጂነሪንግ ብቻ መሸለም የለብኝም ወይንም ዶክተር በመሆን መሸለም የለብኝም። በዚህ በምፈልገው ቦምባ መጠገንም ቢሆን በዛ ከተሸለምኩም ለኔ ስኬት ነው። ዋናው አሁን የኛ ማህበረሰብ የሚፈልገው የራሱን መከበር ነው በልጁ እንጂ የልጁን ደስታ አይደለም። የልጁ ደስታማ እየተናገረ ነው ይሄንን ነው መሆን ነው የምፈልገው ነው የሚለው። ቤተሰብ ግን አይ እንደዚህ ትንሽ ስራ አግኝና እኔ በዛ ውስጥ መከበር ነው የምፈልገው ነው የሚለው። ያ አይደለም ደስታ መሆን ያለበት። ልጁ ወዶ በተማረው ትምህርት የሚያገኘው ደስታ ነው ደስታ መሆን ያለበት ብዬ ነው የማምነው። ልጅን የሚወደውን ነገር በመደገፍ የዛ ነገር ተሳታፊ ብንሆን ባይ ነው። መልካም ባቢ። ሌላው ትምህርት ከጨረስክ በኋላ ስንተኛ ክፍል ነው ውጤት እንትን ያለው? የምን የኮሌጅ ነው ወይስ ሃይ ስኩል? በእኛ ጊዜ ከ10ኛ ክፍል ነው ማትሪክ የነበረው። ማትሪክ ውጤት መጥቶ ነበር። ወፍ ኬት መልካም። ትምህርት ከጨረስክ ማትሪክ ውጤት ከቀረ በኋላ በጣም ተስፋ የቆረጥክባቸው ጊዜያቶች የትኞቹ ነበሩ? የትምህርት ዓለም ውስጥ ተስፋ ስለመቁረጥ እኔ ተስፋ ቆርጬ አላውቅም። በምንም ጉዳይ ነው ብለህ እንጃ። ጠንካራ ስነ ልቦና አለኝ። ምንድነው የሚያጠነክረኝ? አንደኛ እኔ መራመድ ካቆምኩ እኔ ብቻ ሳልሆን የማቆመው ብዙ የሚያቆሙ እግሮች ስላሉ እነዛ እነዛ ነገሮች ያጠነክሩኛል። ላይክ ስለ ራሴ ብቻ አይደለም ማስበው። ሳስብ ባቢ መቆም አለበት፣ ባቢ ለምን ለዚህ ነገር ይለፋል አይደለም ምለው። እንዳልኩ የቤቱ ታላቅ አባት ነኝ እዛ ጋር እንድከፋቸው ማልፈልጋቸው ታናሽ እህትና ታናሽ ወንድም እናት ምናምን ያለኝ ሰው ነኝ። ለዛ ስል መጠንከር አለብኝ። የመጡብኝን ችግሮች ምናምን አይደለም ማስበው። መፍጠር የምችለውን መፍትሄ ነው በቃ። የደሃ ልጅ ስትሆን አንድ አማራጩ መፍትሄና መፍትሄ ብቻ መሆን አለበት ብዬ ነው የማምነው። የደሃ ልጅ ሆነ አማራሪነት አይሄድም። በቃ ምንም ጠዋት ከእንቅልፌ ስነሳ ስራ እንዳለው ሰው 12 ሰዓት ነው ምነቀው። ድሮም ጀምሮ ስራ እንዳለው ሰው 12 ሰዓት ስራ ባይኖረኝም ወጥቼ በቃ ዞሬ ነው የሆነ ቦታ ኔትወርክ ፈጥሬ እመጣለሁ። ለምን የሆነ ነገር ይዤ መምጣት አለብኝ፣ የሆነ ነገር ይዤ መግባት አለብኝ፣ ግዴታ ነው ያ። ተስፋ ቆርጬ አላውቅም። ጥሩ በቃ እኔ እንድራመድ በቃ እንትን ታናናሾቼ በጣም እንትን እላላቸዋለሁ። እኔ ያየሁትን ከአባቴ ጋር ቢያዩ ደስ ይለኝ ነበረ። እንዳለመታደል ሆኖ እነሱ ካላዩት ደግሞ እኔ ማሳየት አለብኝ ብዬ አምናለሁ። ለዛ ብዬ ጠንካራ ነበርኩ። በትምህርት ስርዓት ተስፋ አልቆርጥም። ላይክ ምንድነው የደሃ ልጅ ስትሆን መብት አለ። በቃ እኔ በራሴ እጄ በትበት እላለሁ ትላለህ። ማለትም ይሄንን ተማር ብሎ ብዙ ጊዜ ላይ ያስገድዱ ይችላሉ። እኔ አርቱን መማር እፈልጋለሁ። ወጥቼ ልማር ስል ጫናውም ነበር፣ ግን ትቼም ሄጃለሁ። አየህ እዛ ጋር ምርጫ አለኝ። ምንም ነው ነገሮቹ። በአስፈላጊው ሰዓት መወሰን ትችላለህ። ላይክ እንደኔ አይነት እንትን ውስጥ ካደክ ኢኮኖሚ ውስጥ ካደክ መወሰን ትችላለህ። ወስነ አሪፉን ነገር ላንተ ማድረግ ትችላለህ። ግን ብዙ ነገሮች የሚወሰኑት ከጀርባ ባሉ ሰዎች ከሆነ እነዛ ማነቆ ይሆናሉ። ኢንቨስት የሚያደርግብህ ሰው ራሱ አሁን የሚያስተምራቸው ሰዎች ያላቸው ሰዎች የሚረዷቸው ሰዎች እነሱ ናቸው መወሰን የሚፈልጉት። አገኘኝ። እንደዚህ አይነት ሰፈር 3ኛ ፎቅ ላይ ከአስፓልቱ በጣም ርቀህ እንድትከራይ ነው የምፈልገው። ካለ ትከራያለህ፣ እሱ ነው የሚከፍልልህ። አገኘኝ። ግን እኔ ጎዳና ላይ ሸራ ወጥሬ ልኖር ብል ለራሴ መወሰን የምችለው እኔ ነኝ። ማንም የሚያግዝ ሰው የለም፣ ማንም የሚረዳ ሰው የለም። ድህነት ደስ የሚለው እሱ ጋር ነው። በራስህ መወሰን ትችላለህ። ስለዚህ እንደመድመው ባቢ ጋር ተስፋ መቁረጥ የሚባል ነገር አልነበረም። ነገም አይኖርም። ነገም በወርቅ እነሳለሁ። በቃ ምንም ህይወት አዲስ ነገር የላትም። ከጀርባ ብዙ ነገር ስለነበሩ ተስፋ መቁረጥ የሚባል ነገር አልነበረም። ሌላኛው ከዚህ ጋር ተያይዞ የላይኛው አለ ከላይ ልጅ እያለን ብዙዎቻችን ተማሪ ሆነን ምን መሆን ትፈልጋለህ ሲባል ዶክተር፣ ኢንጂነር፣ እኔ እንኳን መምህሯ ታልፈኝ ነበረ። በነገራችን ላይ ስለማልናገር
የሆነ ሀሳቤንም መግለጽ ስለማልችል እና አንተ ምን ነበረ መሆን የምትፈልገው? አርቲስት እና ነጋዴ። ላይክ አርቲስት ነጋዴ ነው መሆን የምፈልገው። እንደ ሌሎቹ ዶክተር ምናምን ኢንጂነር አላልክም? እንደ ሌሎቹ ዶክተር ኢንጂነር አላልክም? ኧረ እኔ አልልም። ማለት የምፈልገውን ነገር ከልጅነት ያውቀዋለሁ እና እንትን ስል የሆነ ሰዓት ፌስቡክ የመጀመሪያ አካውንቴን ስከፍት አርቲስት ዮሐንስ ተሾመ ነው የሚለው አካውንት። በጣም አሪፍ። ሌላኛው እንመጣበታለን ወደ አርቱ ጉዳይም። ከዛን እዛ አርባ ምንጭ የነበረው ሁኔታ ተጠናቀቀ። በዚህ እንዳልከው ሙዝ በጫና ይሱዙ ወደ አዲስ አበባ መጣ። አዲስ አበባ እንዴት መጣ? ከአዲስ አበባስ አቀባበሏ እንዴት ነበር? በሙዝ መኪና ቀጤራ ነው የመጣ ነው። የቴዎድሮስ ታደሰን ዘፈን እየሰማን በቃ። እንዴት ነበር የተቀበለች አዲስ አበባ? የመጀመሪያ አካባቢ ትንሽ ከባድ ይመስለኛል። ድምጽ እየተሰማኝ አይደለም። ምን አልከኝ ባቢ? ድምጽ እየተሰማኝ አይደለም። አለው አሁን አለ ይሰማል በደንብ ፐርፌክት ነው። እና አዲስ አበባ የመጀመሪያ ሲመጣ ከባድ ይመስለኛል። እና አቀባበሏ እንዴት ነበረ? ምን አይነት ፈተናዎች ገጠሙክ? አዲስ አበባ ገብቼ ሽሮ ሜዳ ነበረ ቤተሰብ፣ እዛ ጋር አንድ ዘመድ ተገኘ። እዛ ሄድ ተባልኩ። እዛ ሄጄ ተኛውና ጠዋት የቤተክርስቲያን ድምጽ ሰማው። ከዛን ቤተክርስቲያን ልሳለም ስለ አይ ከኛ ጀርባ ነው አይ ማዘር ደውላ ነው ይቅርታ ላይቭ ላይ ነኝ ብያት ነው። ሶሪ። እሺ ባቢ ከተቻለ ስልክን ብታጠፈው መልካም ነው እንዳይረብሸን። ባጠፋው መልካም ነው። እሺ አይ ማለት ተሳቶናል። ከቤት ካልሆነ ማንም አይደውልልኝም። እሺ መልካም እንቀጥል። የአዲስ አበባ እንዴት ተቀበለች? እሱ ላይ ነው። አዲስ አበባ ገባው። በቃ ሽሮ ሜዳ ነበሩ ፋም ተብሎ እዛ ሄድኩ። መጣ ተብዬ ጠዋት ነው የቤተ ክርስቲያን ድምፅ ሰማው። በቃ እኔ ቤተ ክርስቲያን ልሳለም ድምፁን ተከትዬ እሄዳለሁ አልኳቸው። ወጥቼ ታክሲ ነው የጠየኩት። የሆነ ጊዜ ወደኛ አካባቢ ሊጎበኙ አርቲስቶች ይመጣሉ። አርቲስቶች ይመጡና እኛ ከተማ ላይ ሊናፈሱ ይወርዳሉ። ከዛ እኔ እንዳጋጣሚ ከተማ ውስጥ እንትን እሰራ ነበር። ኦቾሎኒ ያዞራለሁ ለውዝ። ከዛ ኦቾሎኒ ሳዞር ሰማው አርቲስቶች መጥተዋል ምናምን የሚባል ነገር ጀት እነሱን ለማየት ሲሄድ በቃ የአገር አርቲስት እና አብራር አብዱ ምናምን እንትና ትልቁ ጋሽ እንትና ፋንቱ ማንዶዬ ጋር ፎቶ ኦቾሎኒን እንዲይዝ ያለኝ እዛ አንዳንዴ ያስፈራሩኛል። ይሄን ፎቶ እንሸጣለን እያሉ እና እኔ አርቲስት መሆን ፈልጋለሁ አልኳቸው። ፒያሳ ና ብለውኛል። ፒያሳ ብለና እዛ እናሰራሃለን። እሷን ይዣለሁ እኔ። ከዛ ከሽሮ ሜዳ ታክሲን ይዤ ቤተክርስቲያን ያልኩ ልጅ ጧት አዲስ አበባ ገባሁበት። ጧት አላቅም ሀገሩ ሽሮ ሜዳ ታክሲ ተራውን አፈላልጌ ፒያሳ ምን ላገኘው ፒያሳ ግብት። ከዛን ሰው መንገደኛ ሰው የአርት ትወና ትምህርት ቤት የት ነው የትወና ትምህርት ቤት ነው እያልኩ እየዞርኩ እየጠየቁ ሀገር ፍቅር እየጠቆሙኝ ሀገር ፍቅር ገባው። ስገባ አባቴ የሀገር አርቲስት ተሰባሰብ ድራፍት እየተጨበሰች ነው ምናምን ተፍታ እያሉ ነው። ከዛ ሰላም አልኳቸውና እኔ ከአርባ ምንጭ ነው የመጣሁት ተዋናይ መሆን እፈልጋለሁ። ስለዚህ ትወና የት ነው የምማረው ስላቸው ጋሽ አበበ ተስፋ የሚባሉ ዶክተር አሉ። እሳቸው ጋር ብዙ ተዋናያን ወጥተዋል። እኛም የእሳቸው ፍሬ ነን። እዛ ሂድ አልበርት ትምህርት ቤት ነው የሚገኙት። ፒያሳ አፍሪካ ትምህርት ቤት ነው አዘር ቤት የሚባለው ነው። ወደዛ መሩኝ። ከሀገር ፍቅር በጥቆማ ጠቅ ድርስ ተማሪ የሚማረው 11 ሰዓት ነው። እኔ የደረስኩት ጠዋት ነው 5 ከምናምን ላይ። ከዛ ተማሪው እስኪወጣ ጠብቃለሁ አልኩ። ከዛ ከሽሮ ሜዳ ይደወላል ልጁ ጠፋ ተብሎ እኔ ተማሪ ኖርማል ተማሪ ወጥቶ ነው የአርት ተማሪው የሚገባው ከሰዓት 11 ሰዓት ላይ ማለት ነው። እስከ 11 ሰዓት ከ5 ሰዓት ቁጭ ብዬ እዛሽ ጋር መጣ ተማሪው። ይሄኛው ወጣ ኖርማሉ የአርቱ ተማሪ ገባ። ነገርኳቸው፣ ዶክመንቴን ሰጠዋቸው፣ ተመዘገብ። ከዛ በኋላ የአርት ኑሮ የአርት ላይፍ ተጀመረ። መልካም። በዚሁ ቲክቶክስ እንዴት ተጀመረ? ቲክቶክ
እንትን በመገፋት ላይክ በመገፋት ሚንስ ሻማር ወዳለሁ በመገፋት ሚንስ እንትን ነው አርት እየተማርክ አርት ላይ ያሉ ልጆች ቲክቶክ በጣም ይንቃሉ። በጣም ስለ በጣም አሁንም አለ ይሄ ነገር በነገራችን ላይ አሁንም አለ ይሄ ነገር እንደው ያላቀርፈና አሁንም አለ። ከዛ እኔ ከነሱ መሃል አንዱ ነበርኩ። እንዳጋጣሚ ሆኖ በመጣው በ5 ወር የራሴን ስክሪፕት በ19 ዓመት የራሴን ስክሪፕት ጽፌ ስክሪፕቴ ላይ ተውኛለሁ። የራሴ ፊልም ሰርቼ ዩቲዩብ ላይ አለ አዳኞቹ የሚል ፊልም የራሴ እነ አሹ ብልሹ ምናምን ጋር ካስት ተደርጎ 40 ምንጭ ቀውጥ ያደርገ በግርግር ነው ያስመረኩት ያን ፊልም እና በመጣው በ6 ወር ነው ያንን ያረኩት። ከዛ ፊልም ሰርቻለሁ የሚል ኢጎ አለኝ እኔ አክተር ነኝ። ኦኬ እንዴት ነው እዚህ ለማህበራዊ ሚዲያ ላይ ዝም ብሎ የሚፖስተው? እኔ ፊልም የሀገር ሚሊዮን ብር ፊልም ነው የምሰራው ሾው በቃ ትምህርት ቤትም ስገባ ሲነር ነው ተብዬ ምናምን እሱ ስለ ፊልም አሰራር ያውቃል እስቲ ያውራ አባላለሁ። ምንም እውቀት የለኝም እኮ ግን በዛ በጣም ብዙ ናቸው ቲክቶክ ላይ ከኔ ጋር ፋዘር ቤት የተማሩ ልጆች። እነሱ ጋር መስራት እየቻልኩ በቃ ኢጎዬ በለጠ አልሰራም እያልኩ ረጅም ጊዜ። ከዛ የሆነ ጊዜ ላይ የኔ ኢጎ ወደታች እያወረደኝ እነሱ ቲክቶክ ላይ ታውቆ ከፍ እያሉ መጡ። ከፍ እያሉ የተሻለ ቦታ ይጠራሉ። ስራ በከፍተኛ ብር ነው የሚሰሩት ምናምን። አብሮኝ የሚኖር ልጅ ነበረ ተከራይተን ነው የምንኖረው ቢሹ ኪያ የሚባል ቲክቶክ ላይ። እሱም ከመቱ አርት ሊማር ነው የመጣው ትምህርቱን አቋርጦ የመቱ ልጅ ነው። ትምህርት ቤት ተገናኝተን ተዋውቀን አብረን ተከራይተን ነበረ የምንኖረው። እሱ ቲክቶክ ላይ በጣም ጣሪያ ነካ። ትልልቅ ሰዎች እየደወሉ በቃ ትልልቅ የሚባሉ ሰዎች ይደውሉለታል። እኔ ገና ነገ አግኝቼ አብሬያቸው እሰራለሁ የምለው በምን በቲክቶክ እኔ ፊልም ሰርቼ እንኳን አይደውልም። ወይኔ ባቢ ነው ያልኩት። ኢጎዬን ገደልኩ። ፊልሙ ሰፈር ደግሞ በቃ ተንከራተትኩ። አፈር ከልሜ በላው። ማንም ያሰራኝ የለም። ማንም ችሎታ እስከ ጥግ ነው። መድረክ ላይ ከወጣሁ እኔ ኮሜዲ ነው የምሰራው። አንፍር ስራ ነው የምሰራው ግቢ ውስጥ። ግን በቃ እዛ ጋር አጣው ገበያው ላይ አባቴ እምወደው ትወና ነው አይደል? ቲክቶክ ላይ ትወና መተወን እችላለሁ። አሁን የመጀመሪያ ቀን የሆነ ቪዲዮ ቲክቶክ ላይ ስለቅ ትምህርት ቤት መቀለጃው አንተ በኬቨን ሄርት በእነሱ ትተካለህ ስትባል ብለህ ቲክቶክ ላይ ወረድከሉ። በቃ ተረገጡ ተሳቀብኝ ምናምን። የመጀመሪያ ማድረግ ያለብኝ ምንድነው? ኔጌቲቭ ነገር የሚጭሩብኝን ሰዎች መራቅ። እምኖረው ብስራተ ገብርኤል ነበረ። አያት ተቃራኒ ሰፈር፣ ማንም ማያቀኝ ሰፈር፣ ማንም አግኝቶኝ ማይስቅበት ምንም ማይልበት ሰፈር፣ ማንንም አላገኝበት ሰፈር ገባው። አያት ሰሚት አካባቢ ተከራየው። ከነዚህ ኔጌቲቭ ነገር ስሰራ ማያበረታቱኝ ስሰራ የሚቀልዱብኝን ሰዎች ተውኳቸው። ከዛ ዝም ብዬ ቪዲዮ ስሰራ 200 ሲታይ 100 ሲታይ 40 ሲታይ እየደወሉ ሲያበሽኩኝ ናፍቆኝ እንኳን ደውዬ በዛ ነው የሚያበሽኩኝ። 20 ቪዲዮ ፖስተ ምንም 100 ሰው 40 ሰው ነው የሚያየው። አንተ ጋላሪ ላይ ነው እንደምፖስተው ይለኛል። በቃ ዝም ትላለህ። ይረቅጡኛል። ደግሞ የአርት ተማሪ ረገጣ በጣም ይችላሉ። ከዛ በቃ አልሰማም። እኔም ደግሞ የሰው እንትን የሚሰብረኝ አይነት ሰውም አይደለሁ። ስራዬ ላይ እንትን አልኩ። የሆነ ጊዜ እኔን የተቀየማችሁኝ ካላችሁ በወረቀት ላይ ጻፉት ጥፋቴን። በጥፋቴ መርከብ ሰርታችሁ በመርከቧ ከህይወቴ ላይ ተሳፍራችሁ ውጡ የሚል ቪዲዮ ለቀኩ። በጣም ደብሮኝ ነበረ። ማለትም ምግብ ከበላው ራሱ 2 ቀኔ ነው። ራሴን እንችላለሁ ብዬ ሳይጨንቀኝ ሰሚት ገብቼ ከጓደኞቼም ተለይቻለሁ። ራብ ሊደፋኝ ነው። ዝም ብዬ ግን ቪዲዮን መስራት እንዳለብኝ አምኜ ፖስቼ ካልተኛው ይርበኛል። ተኝቼ ራቤን ላስታግሳልኩና ዳታዬን አጥፍቼ እንቅልፌን ጠሽ። ከእንቅልፌ ስነሳ የአገር ቲክቶከር ነሽ ምናምን ደውሎልኛል። ለቃስ ቪዲዮ ቫይራል ወጥቶ እጄ ባቢ ብላ ኮላብ እናርግ ምናምን ምንድነው ብያ ያለው ወደ 3000 ዱይት ምናምን ተደርጓል። የአገር ሰው በፎቶ ምናምን እያደረገ ከህይወቴ ነቅለሂድ በዛ ሰዓት ታዋቂ የነበሩ ቲክቶከሮች ምናምን ሊፕሲንክ በሱ ቪዲዮ አርኩ። በቃ ጣስኩ። ከዛሽ ቀን በኋላ ቪዲዮ አቋርጬ አላውቅም። በየቀኑ ፖስታለሁ። በየቀኑ አሪፍ ቫይራል በየቀኑ። ከዛ በቃ ሁሉም ሰው ፈላጊ ይሆናል። ያኔ የቀለደብህም ሰው
በቀጠሮ የምታገኘው ሰው ታደርገዋለህ ምናምን ይቀጥላል። ያ ቲክቶክ ሲሰራ ወይንም የሆነ ቀላል የሚመስላቸው ሰዎች አሉ፣ አቅልለውት የሚያዩት ሰዎች አሉ። ማለት ሲመለከቱት ማለት ነው። ለምሳሌ ቺ ማረግ ቀላል ነው ብሎ የሚያስብ ሰው አለና አንተ